አንተ ናይስልኝ ሰላም እንዴት ነህ? ሞጣ ከየት ነው? ፓይናፕል ከአዲስ አበባ ኢትዮጵያ። ትናንትና ገብቼ ነበር። ትናንት ገብተሽ ነበር? ይሄ ያንቺ አልጋ ነው ከጀርባው ያለሽ? አዎ። ማን ነው አብሮሽ ሊተኛ? ምንም ብቻዬን። በእውነት እውነት? እድሜ ስንት ነበር? እድሜ ሞጣ እድሜ ይጠይቃል እንዴ? ስንት ነው እድሜሽ? አይ ምን ችግር አለው አትፍሪ። አይ ነው ይቅርብኝ እድሜው። ቦይፍሬንድ አለሽ? የለኝም። አልጋዋ ግን ቆንጆ ናት። ማንም ሰው አይተኛም ጎንሽ? አሁን ማንም የለም ብቻዬን ነው የምኖረው። አንቺ በጣም ነውር ነው። እንዴት ብታይ ብቻሽን ትኖሪያለሽ? ጠፋ ወንድ ጠፋ ከተማ ውስጥ ሁሉም በቃ ወሸላ ሆነ። አሁን ያላልክ ወንድ ጠፋ ከተማ ውስጥ የለም። አዎ የለም። ደህና በቃ ልብ ያለው የለም። ይመችሽ ልብ ያለው ጠፋ። አዎ በቃ ሁሉም ዝም ብሎ አልጫ ብቻ ነው። አልጫ ሆነ በቃ። አንቺ እንደዚህ ሆኗል የከተማው ወንድ። አይገርምም? ሰብስባ አሰልጥንልን በቃ አልጫ ሆነ። አዎ ኧረ በስመ አብ በቃ አይገርምሽም? ግን እና የለም ወንድ አሁን ኢትዮጵያ ውስጥ የለም። ያሉትም ደግሞ ትግል ላይ ናቸው። በቃ ያሉትም ትግል ላይ ናቸው። አሁን አንቺ በድፍረት ካፌ ትሄጃለሽ? ሄደሽ ታውቂያለሽ? ካፌ ትገቢያለሽ? እና ወንዶች በድፍረት እንደዚህ አይጠይቁሽም? አዎ ግን ያስጠላሉ። በቃ ደስ አይሉም። ንግግር አይችሉም ወይ ምን አይችሉም። በቃ ዝም ብለው ወንዶች እነዚህ ካዛብላንካዎች አዲሱ በቃ ደስ አይሉም። የድሮች ታስረዋል ወይ ትግል ውስጥ ገብተዋል? ከባሌ ወደ ቦሌ የመጡት ናቸው ነው የምትይኝ? ንግግራቸው አይመስጥም። በቃ ምናቸውም ጅንጀናም አይችሉም። በቃ ምንም ሴት ደግሞ እንክብካቤ እንፈልጋለን ያንንም አይችሉም። ምንም አይችሉም። በቃ ተቸገራቸው። አዲስ አበባ ልጅ በጣም ምን እንደሚሻል ያሳዝናል። በእውነት ካዛብላንካዎች ግን ለመጀንጀን ግን ይሞክራሉ። ምንም በቃ ከለርፉል ናቸው። ልብሳቸው ውስጥ ደግሞ ቀይ በቢጫ ምናምን ሲመጡ ራሱ አይነን ነው የሚያምኑት። አረ ይቺ በጣም ቀውጢ ልጅ ናት። ከለርፉል ብልጭ እንትና ቡራቡሬ ናቸው። በቃ አይነን ነው የሚጠፋው። ቀይ ቢጫ ወይ አረንጓዴ የሆነ ጥቁር ምናምን እሱን ነው የሚያደርጉት። አዎ ድብልቅልቅ ያለ ከለር ነው በጣም። ጅንጀናውም አይጥም። ኧረ ማንም እኔ አሁን የሚገርምሽ እንደው ላለማጋነን በእውነት የኔ ጫማ ውሃ ያሰጣል። አሁን ብርጭቆ እንደዚህ አይነት ብርጭቆ ቢጠፋ እንደዚህ አይነት ብርጭቆ ባይኖር የኔ ጫማ በእውነቱ ነው የምልሽ ውሃ ትጠጭበታለሽ። አይ ደናት ነው አንተማ በዚያ ትታማም። ጸዳ ያለ ብታዪው ጫማ ካልሲ ምናምን እንዴ እግር እንዴት ይሸታል የወንድ ልጅ ጎበዝ። አንዳንድ እኮ ድሩዬ ቲክታክ ላይ አረቄ የሚጠጡ ምን ሲሉ ሰማሁ። የወንድ ልጅ ደግሞ አለ ካልሱ ካልሸተተ አላለም አንዴ ካልሸተተ ወንድ አይባልም ይባላል። ይሄኮ እንዴት ወንድ ልጅ ካልሱ እየሸተተ እንዴት ያራዳ ልጅ ይባላል? በጣም እና አሁን ካዛብላንካዎች በቃ ምንም ጅንጀና የማይችሉም። እናንተ የአዲስ አበባ ልጆች ተቸግራቸዋል። በጣም ተቸግረናል። በቃ ምን እንደሚሻለን አናውቅም። ስለዚህ አሁን ብቻዬን ነው የምኖረው ነው ብቻዬን ነው የምኖረው። በቃ ብዙ ሰው እኔ ብቻ ሳይሆን ጓደኞቼም አብዛኞቹ እንደኔ ተመሳሳይ ላይፍ ነው ያላቸው። በቃ ዝም ብላችሁ ብቻችሁ የምትተኙ